በማዳት በብጉር ጠባሳ ፊታችሁ ለተበላሸ ዛሬ እንግዲህ ለሱ መድኃኒት የሚሆን ምርጥ የሆነ ሳሙና በቤታችን ውስጥ የተልባና የቡና ሳሙና በቤታችን ውስጥ በቀላሉ እንደዚህ ሰርተን ፊታችንን እናድነዋለን። በተለይ ፊታችሁ ያለ እድሜያችሁ ለተሸበሸበባችሁ እንዲሁም ደግሞ ብጉር ወጥቶ የብጉር ጠባሳ ትቶባችሁ ለሚሄድ አይናችን ስለሚጠቁር ለሰውነታችንም ለሁሉም አይነት ቆዳ የሚሆን ምርጥ የሆነ የፊት ሳሙና እንሰራለን። ለሰውነትን መጠቀም ትችላላችሁ። እንዲሁም ደግሞ ከዚህ በፊት በምሰራቸው ቪዲዮዎች ሳሙና በጣም ተወዳጆች ናቸው። በጣም ነው የምትወዳቸው። ነገር ግን ብዙዎቻቸው ሳሙናው በጣም ምርጥ ነበር ግን አልወጣም አለ እየደረቀብኝ ተቸግሬያለሁኝ፣ እባክሽ ውሃ እየሆነብኝ አላችሁና እንግዲህ እንዴት እንደምታወጡት እንዴትም እንደምታደርቁት ለምን ያህል ጊዜ እንደምታቆዩት እኔ ሲበላሽብኝ እንዴት እንደማስተካክለው አሳያችኋለሁ። ከእናንተ የሚጠበቅባችሁ ቪዲዮ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እስከ መጨረሻው ማየት ብቻ ነው። ከዛ እዚህ ጋር በምታዩት መልኩ ወደ አሰራሩ ወስዳችሁ በመጀመሪያ ደረጃ እዚህ ጋር ተልባለኝ እኔ ከአራት ማንኪያ ተጠቅሜያለሁኝ። ተልባውን ያበዛሁበት ምክንያት እኔ ተልባ ባለውለታይ ስለሆነ ነው። ምክንያቱም ፊቴን ያዳንኩበት በተለይ ደግሞ ከጀርባችሁ በሙቀት ምክንያት ልብስ የምታሰጡ አብዛኞቻችሁ ጀርባችን ይጠቁራል፣ እንዲሁም ደግሞ ማዳት ይሆናል፣ በጣም ያሳክከና እሱን ደግሞ ያጠፋላችኋል ማለት ነው። ከዛ እዚህ ጋር ሩዝ ተጠቅሜያለሁ። ሩዝ መስሪ ነው የተጠቀምኩት። ይሄ ሩዝ በጣም ቆንጆ ነው። ሩዝን ሳሙና ስትጠቀሙ ማስክም ስትሰሩ ጨምሩበት። እኔ ማለየው ምክንያት ምንድነው እንዳልኳችሁ ቤት ውስጥ ሳሙና ስለምሰራ ሩዝ ለፊት በጣም ቆንጆ ስለሆነ ለማዳት። ከዛ እዚህ ጋር እንግዲህ ሁሉም በአንድ ላይ ካደረግኩ በኋላ እንደዚህ እናጥበዋለን። ሩዙን አነሳ አድርገዋለሁኝ፣ አላበዛሁትም። ምክንያቱም ሲቀቀል ስለሚበዛ ተልባውን በዛ አድርገን ነው የምንጠቀመው። ተልባ ለተሸበሸበ ቆዳና ፊት በጣም ምርጥ ስለሆነ ፊታችን ውጥር ነው የሚያደርግልን። ፊታችን ደግሞ እንደ ሕፃን ልጅ ነው የሚያስመስልልን። ከዛ በኋላ እዚህ ጋር በደንብ አድርጋችሁ ጠቡት። አፈር ሊኖረው ይችላል፣ ልብቅ ሊኖረው ስለሚችል ከዛ በኋላ እዚህ ጋር ካጠብነው በኋላ በምታዩት መልኩ በደንብ አድርገን የሚበቃንን ያህል እዚህ ጋር እንጨምራለን። ውሃውን በነገራችን ላይ እዚህ ጋር መጠኑን አላሳየኋቸውም፣ ግን በግምት እነግራቸዋለሁ። ከዛ እዚህ በምታዩት እቃ ላይ ተጨመርኩት በኋላ መልሼ ውሃ እጨምርበታለሁ እንዲንተከተክልኝ። ቡናም ስለምጨምርበት ቡናውን በኋላ ላይ ነው የምጨምረው። ትንሽዬ ይሄን ተክተክና ጄሊ ስጠኝ ትንሽ። ከዛ በኋላ ጨምረዋለሁ። በምታዩት መልኩ እሳቱን ዝቅተኛ አድርጉት። ትንሽ ሞቅ እስከሚልላችሁ በአንድ ጊዜ ጄሊ እንዲሰጣችሁ ማለት ነው። ውስጡ ጥሬ እንዳይሆን የበለጠ ጄሊው እንዲሰጣችሁ መጀመሪያ ውሃው ሞቅ እስከሚልላችሁ ድረስ እሳቱን ቀንሳችሁ ይንተክተክላችሁ በምታወት። ከዛ መለስ ቀለስ እያላችሁ እንትን በሉት አማስሉት። ምክንያቱም ተልባ የመያዝ ባህሪ ስላለው እንዳይጣበቅባችሁ ድስታችሁን። ከዛ እንደዚህ እያደረግኩ አማስለዋለሁ። በተለይ ይሄ ሳሙና በጣም ብዙዎቻችሁ በተልባና በሩዝ ሳሙና እንዲሁም ደግሞ በማስኩ በጣም የተመሰገንኩበት ነው። እኔም በጣም ነው የማመሰግነው። እኔም ደግሞ ባለውለታይ ስለሆነ ከግብአቶቼ አለየውም። በጣም ተልባ እና ሩዝ በስማ ምን ልበላችሁ። እና ከዛ እዚህ ጋር በምታዩት መልኩ ትንሽ ተክተክ ካለልኝ እንደምታዩት ገንፈል ታለ በኋላ እዚህ ጋር ቡና ጨምሬበታለሁኝ። ያለቀብኝ ስለሆነ ቡና ተመውደድ የተነሳ ለግልጌ ነው ሁላ የጨመርኩት። አንድ ማንኪያ ይሆናል ውስጡ የነበረው። ከዛ በኋላ አንድ ማንኪያና ግማሽ ተጠቀምኩኝ። ያ ማለት 2 ማንኪያ ተግማሽ ተጠቅሜያለሁ ማለት ነው። 3 ማንኪያ ማድረግ ትችላላችሁ በሾርባ ማንኪያው። ቡናው በዛ ቢልም ምንም ችግር የለም። ቡና የቆዳችንን በተለይ ቆዳችሁ በጣም ተተበላሸ ፊታችሁን የማነቃቃት የደም ዝውውራችሁን ስለሚያነቃቃ ፊታችሁን ውጥር ነው የሚያደርግላችሁ። እንዲሁም ደግሞ ያሳምርላችኋል። ጥቋቁር ነገሮችን ጽድት ነው የሚያደርግላችሁ። ማዳቱን ያነሰዋል። ከዛ እዚህ ጋር እንግዲህ ያንን እሳቱን መቀነስ አለባችሁ። ቡናውን ተጨመራችሁ በኋላ በነገራችን ላይ ወዲያውኑ ግንፍል ብሎ ነው የሚፈስባችሁ። እንዳይደፋባችሁ እሳቱን በጣም ትቀንሱትና እዚህ ጋር ሳሙናን የምጠቀመው ሳሙና የግሪሲኒ ሳሙና ነው። በጣም ብዙ ሳሙናዎች ሞክሬ እምቢ ብሎኝ ግሪሲኒ ነው እየተስማማኝ ያለው። ግሪሲኒውም ለዛውም ግሪሲኒ ለብቻው አልጠቀምም፣ እንደዚህ እየቀላቀልኩ ነው የምጠቀመው። ከዛ በኋላ እንደዚህ እንፈቀፍቀዋለን። እናንተ ዶፍ ሊሆን ይችላል
እንዲሁም ደግሞ ላክስ ሳሙና ካላችሁ እናንተ የሚስማማችሁን ሳሙና በቤታችሁ ያላችሁን መጠቀም ትችላላችሁ፣ ከልብስ ሳሙና ውጭ ማለት ነው። ምክንያቱም የልብስ ሳሙና ለፊት ስለማንጠቀመው። ከዛ በኋላ እዚህ ጋር እንደዚህ ፍቅፍቅ እናደርገዋለን። የኔ ሳሙና ይሄ በጣም ጠንካራ ነው። በነገራችን ላይ ስፈቀፍቁት ትንሽ ጉልበት ይጠይቃል፣ ነገር ግን ለፊታችን በጣም ምርጥ ነው። የተስማማኝ ሳሙና ይሄ ነው። እኔ በጣም ብዙ ለፍቻለሁ ለፊቴ የምር በጣም በተለይ ሙቀት ሀገር ላይ ያላችሁ ምግብ እየሰራችሁ ፊታችሁ የተበላሸ እንደዚህ እያደረጋችሁ ቤት ውስጥ እኔ የምሰራቸውን ሳሙናዎች ተጠቀሙ። ፊታችሁ ከጊዜ ሂደት በኋላ እየተመለሰ ነው የሚሄድላችሁ። ከዛ በኋላ ወደ አሰራራችን ስንመጣ እዚህ ጋር ንኬል ቃለች ሁልጊዜ የሚማቀልጥባት እሷ ላይ ያደርገውና ሳሙናው እንዲያቀልጥልን በኋላ ከዛ በኋላ እዚህ ጋር ለ15 ደቂቃ እንደዚህ ቀንሽ እሳቱን ትቸዋለውኝ እንዲንተከተክ። ይኸውላችሁ በጣም ጠቁሯል፣ በጣም ወፍሯል። ከዛ በኋላ እሳቱን ቀንሸው ስለነበረ ምክንያቱም እንዳይገነፍልብኝ እዛ ጋር ስራ ስለነበረብኝ፣ አሁን ግን ትንሽ ጨመር አድርጌ የበለጠ ምን አደርገዋለሁ ትንሽዬ ለ1 ደቂቃ ያህል አንተከትከዋለሁ። የበለጠ ጀሊውን እንዲሰጣችሁ እንዲዋሃድላችሁ፣ ሩዙን በደንብ እንዲበስል እንዲሁም ደግሞ ተልባውን ማለት ነው የሁሉንም ጥቅሞች በደንብ አድርገው እንዲሰጠን ትንሽ እንዲንተከተክ እንተዋለን። በተለይ ሽታው በጣም ነው ደስ የሚለው። ይህን ስትሰሩ በስማም ሽታው እንዴት ደስ እንደሚል። ይህንን በነገራችን ላይ እንደዚህ አድርጋችሁ ለፀጉራችሁ ራሱ መጠቀም ትችላላችሁ። ፀጉራችሁ በጣም ለተጎዳባችሁ ለሚደርቅ ፀጉር እንደዚህ አድርጋችሁ ሁልጊዜም ቢሆን እንደ ኮንዲሽነር መጠቀም ትችላላችሁ። ፀጉራችሁ ይመለስላችኋል። በጣም ነው የሚያሳምርላችሁ። ከዛ በኋላ እዚህ ጋር ወንፊት አለ። በምታዩት አይነት ወንፊት ሽክሽክ ወንፊት ነው። እሱ ላይ ቅድም ነበረበት ሳሙና ላይ እናደርግና ከላው ላይ እንደፋበታለን። ከዛ እዚህ ጋር በምታዩት መልኩ እንዲቀልጥልን ወደውኑ እናማስለዋለን። ዝቃጩን እንዳጥሉት አንጥለውም። ዝቃጩን ለሰውነት ስክራብ እንሰራዋለን። እንዴት እንደምሰራው አሳያችኋለሁ። ለፊታችሁ ለሙሉ ሰውነታችሁ ተጠቀሙት። በጣም ነው ሰውነታችሁ ላይ ያለ ቆሻሻን ጽድት የሚያደርግላችሁ፣ የሞቱ ቆዳዎችን ያነሳላችኋል፣ ሰውነታችሁን ያነቃቃላችኋል። እና እንዴት እንደምጠቀመው ደግሞ አሳያችኋለሁኝ፣ አስቀምጨዋለሁኝ ምን ጨምሬ እንደምጠቀመው ታያላችሁ ማለት ነው። ከዛ እዚህ ጋር እንግዲህ ሳሙናው አልቀልጥ ካላችሁ እዚህ ጋር በመጀመሪያ ቅድም የሰራሁበት ድስት ላይ መልሼ አረጋዋለሁ። ድስቱን እንደምታዩት አላጠብኩትም፣ ምክንያቱም ተቀዘቀዘብኝ ጊዜ ስላልነበረኝ ስለሚደርቅ ወዳውኑ የሞቀ ውሃ አድርጌ ወዳውኑ ድስቱ ላይ መልሼዋለሁ። ከዛ በኋላ እዚህ ጋር ለ5 ደቂቃ እንደዚህ አማስሉት የበለጠ እንዲዋሃድላችሁና እንዲቀልጥላችሁ ሳሙናው። ከዛ በኋላ 5 ደቂቃ እንደዚህ ከሆነ ራሱ ያልቀለጠ ቢመስላችሁ ራሱ ችግር የለውም። ከዛ ታወጡታላችሁ። ካወጣችሁት በኋላ ወዲያውኑ ወደ ዕቃ እንዳታደርጉ። እንደዚህ እያባረዳችሁ ትንሽ መጣ ሄድ እያላችሁ እንደዚህ ያማሰላችሁት ይወፍራል። አያችሁት? ከዛ ሳሙናው ምን ይሆናል? እየቀለጠም ይሄዳልም እንደገናም ደግሞ እየወፈረ ይሄዳል። ሳሙናው አልወጥ አላላችሁ እንደዚህ ያድርጋችሁ ትንሽ እያቀዘቀዛችሁ ሙሉ ለሙሉ እንደዚህ እንዲያያዝላችሁ ታደርጉታላችሁ። ከዛ ሳሙናው ይወጣላችኋል ማለት ነው። ከዛ በኋላ እዚህ ጋር ቅድም ያሳየኋችሁ ዝቃጩን ስኳር ጨምሬበታለሁኝ። አንድ ላይ አድርጌ ፈጨሁት። ነገር ግን እኔ ማር ጨምሬበታለሁኝ፣ ሎሚ ጨምሬያለሁኝ። እሱን አላሳየኋችሁም። እሱን መጨመር ትችላላችሁ ማለት ነው። ከዛ በኋላ እንዳያችሁት በረድ ታለልኝ በኋላ ከዚህም በላይ እንዳታዘገዩት፣ ምክንያቱም ስለሚደርቅ መልሳችሁ አቅልጡ ስለሚላችሁ ልክ እንደዚህ ሲሆን እንትን በሉት ማለት ነው። ወደ ዕቃ አድርጉት። እዚህ ጋር እንግዲህ መስሪያው የሌላችሁ እንደዚህ አይነት ዕቃዎችን ተጠቀሙ። በሃይላንድም አሳይቻችኋለሁ። በምን ዕቃ ላይ በሌላችሁ በሌላም በልኩ አሳይቻችኋለሁ። ከታችዋቸው በጣም ብዙ የተለያዩ የሩዝ ሳሙና ሰርቻለሁኝ፣ የቀይ ስር ሰርቼላችኋለሁ፣ የብርቱካን በጣም የተለያዩ ሳሙናዎች ወደ ታች ማየት ትችላላችሁ ማለት ነው። እንደገናም ደግሞ ይሄ ራሱ የሳሙና መስሪያ አይደለም እንደምታዩት ማለት ነው፣ ፕላስቲክ ዕቃ ነው። እሱን ነው እየተጠቀምኩ ያለሁት። ከዛ በኋላ እዚህ ጋር በምታዩት መልኩ አንድ ሳሙና ነበር የሰራው፣ ግን 3 ሳሙና ሆነልኝ። ተርፎን ደግሞ ሌላ ዕቃ ላይ ጨምሬያለሁ። ከዛ ይሄንን ለ24 ሰዓት ከፍሪጅ ውጭ ክፍላችሁ አስቀምጡ። ፀሐይም የማያገኘው ቦታ ላይ በአየር እንዲደርቅ ማለት ነው። በምታዩት መልኩ ይደርቃል።
ይሄ ማለት ደግሞ በአንድ ቀን ክው ይላል ማለት አይደለም። ከዚህ በፊት ላይ ኮሜንት ላይ ጽፋችሁልኝ ስለነበረ አልደርቃለኝ ያላችሁ ይሄ ለመድረቅ ሳምንት ይፈጃል ቤት ውስጥ አድርጋችሁ። ነገር ግን እርጥቡን እስከሚደርቅ ድረስ አንድኛውን እየተጠቀማችሁ ሌላኛውን ይደርቅላችኋል። ምንም ችግር የለም። እስከ ሳምንት አስቀምጡት። በእርጥቡ መጠቀም ትችላላችሁ። እኔ አሁን ይሄንን ሳሙና ስላለቀብኝ አንዱን እየተጠቀምኩ ሌላው ይደርቃል ማለት ነው። እርጥቡን ችግር የለም መጠቀም ይቻላል ማለት ነው። እንዲሁም ፊታችሁ የበለጠ በጣም ነው የሚያለስልስላችሁ። ሰውነታችሁንም ተጠቀሙ። በተለይ አንገታችሁ ስር በጣም ለጠቆረባችሁ አንገታችሁ የሚያማረ ነው የሚሆንላችሁ። ከዛ እዚህ ጋር በምታዩት መልኩ እንደዚህ እየታጠብኩኝ አሳያችኋለሁ። ቀሪውን እንዳልኳችሁ ከፍሪጅ ውጭ አድርጉ። ላይክ ሰብስክራይብ ማድረግ አትርሱ። ቻው፣ ወዳችኋለሁ።